ምን ብትወደኝ ነው ምን ብታስበኝ አዲስ ዘመንን ቀን ያሳየኝ ኦ አምላኬ ዘመንን ካየው ከተሻገርኩኝ ኦ ጌታዬ እዘምራለሁ ስቡህ እያልኩኝ ኦ አምላኬ ዘመንን ካየው ከተሻገርኩ ኦ ጌታዬ እዘምራለሁ ስቡህ እያልኩ ምን ብትወደኝ ነው ምን ብታስበኝ አዲስ ዘመን ስነ ስርዓት ነው። ከዚህ በመቀጠል ክቡር አባታችን መላከ ሳህል ስዩም ወልደ ገብርኤል የዚህ ታላቅ ደብር አስተዳዳሪ የእንኳን ደህና መጣችሁ መልእክት ያስተላልፋሉ። በመካከላችን መጋቢ ኃላፊ ቀሲስ በላይ የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ሊቀ ሕሩያን ፍጹም የደብሩ ዋና አስተዳዳሪ እንደዚሁም የደብሩ ዋና ጸሐፊ ወደፊት ያድጋሉ አስተዳዳሪ ይሆናሉ ትንቢት ነው። እንደዚሁም መምህር ዘላለም ወንድሙ የማህበሩ የበላይ ጠባቂ ተገኝቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥንም በመካከላችን ተገኝቷል። እንግዲህ ክቡር አባታችን የደብሩ አስተዳዳሪ የእንኳን ደህና መጣችሁ መልእክት ያስተላልፋሉ። በጥሞና እንከታተላለን። ዛሬ የጥምቀት ቤትና የአብነት ትምህርት ቤት መማሪያ መመረቁ ሳይሆን ይሄን የሰሩት ጠንካራ ራሱ የመሰረተልንና እንደወደና ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በላከው በምዕራፍ 4 ቁጥር 4 ላይ ጥምቀት አንዲት መሆኗን አስረጂ በማድረግ ነው። ጥንታዊትና ሐዋርያዊት የኦርቶዶክስ ተዋሕዶ ቤተክርስቲያን በወንጌሉ እንደተጻፈው ለመላው የሰው ዘር ሁሉ የእግዚአብሔርን የመንግሥት አዋጅ ቅዱስ ወንጌልን ማስተማር፣ ማጥመቅ፣ ማቁረብ የተጠመቁትን ምዕመናን ሕፃናትን በሃይማኖት እንዲጸኑ በምግባር እንዲጎለምሱ ማድረግና መጠበቅ ነው። መድኃኒታችን ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም በማለት አስተምሮናል። የዮሐንስ ወንጌል ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን እግዚአብሔር ይመስገን። ይችላል Thank you.
ለምንስ ተአምራትን አደረገ? ስለዚህ ክስ ማቅረብ አለብን። ለክሱ እንዲመቸን ደግሞ በአካል ባለበት ቦታ ሁሉ እየተከተለ ማስረጃ መሰብሰብ አለብን እያሉ ከእሱ ላይ ስህተት የሚፈልጉ አይሁድ ነበሩ። ጸሐፍት ፈሪሳውያን ነበሩ። ክፉዎች ነበሩ። ልበ ጠማማዎች ነበሩ። ስለዚህም ስንዴ እንዳለ ሁሉ እንክርዳድ እንዳለ ስለሚያውቅ ለእነዚህ ለእንክርዳዶቹ ልቡናቸው ላልተመለሰ የክርስትና ሕይወት ላልገባቸው መተሳሰብ ግን በልቡናቸው ላልሰረጸ አይሁድ እንዲህ እያለ ያስተምራቸዋል። ነቢይ በሀገሩ አይደለም ምን ብትወደኝ ነው ምን ብታስበኝ አዲስ ዘመንን ቀን ያሳየኝ ኦ አምላኬ ዘመንን ካየው ከተሻገርኩኝ ኦ ጌታዬ እዘምራለሁ ስቡህ እያልኩኝ ኦ አምላኬ ዘመንን ካየው ከተሻገርኩ ኦ ጌታዬ እዘምራለሁ ስቡህ እያልኩ ምን ብትወደኝ ነው ምን ብታስበኝ አዲስ ዘመን